እስኪ ደግሞ ጃኒ አባቷ ጥርስ ተሰርቶ ስታየው የምታሳየውን ሪአክሽን አብረን እንመልከት። ገብርኤል በጣም ያምራል። ገባለት ይሄን ሰርካካ ጥርስ በስማ አንተ ባባ ገብሩ ጎበዜ ያበደ ማርያምን ያበደ። ቴንክ ዩ ሶ ማች ዶክተር። ወደድሽው እንዴ? ወደድሽው? ሌላ ሰው እያየሁኝ ነው። እኔ እኮ በቃ እስክትረጋጊ ዳር ይዤ ቆምኩኝ። እመቤቴን በጣም ቀይር ነው ያደረግሽው። ተቀየራ። እኔ ቴንክ ዩ ሶ ማች በጣም ነው የማመሰግነው። እሺ ቴንክ ዩ ሶ ማች ደስ ብሎኛል በጣም ወድጄዋለሁ። እኔ ራሴ አንቺ ራሷ ዲፈረንቱ በጣም ልዩነቱ ደስ ይላል። ልዩነት አለው በጣም ልዩነት አለውና ሰው ገብርኤልን ታሪካ እናቴ ድሮ በጣም ተቀላቅለናል ብለስ እግዚአብሔርን እንዴ ጥርስ ያምራል ትለኝ ነበር ህፃን እያለሁ አስታውሳለሁ። ያንተን ያረግልኝ ወይ ትላለህ። ቆንጆ እኮ ጥርሶት አሁንም ያለው ያው ያቺ ጥርስ በምን እንደጎደለች እንጃ እንጂ መንፈሳዊ ቅናት ግን በጣም ቆንጆ ነው። አሁን ከለሩ ምን በቃ የድሮውን መለስ ነው አይደል? ተሻለ ምትይ ተሻለ ታዮቹ ሁሉ ተሻለ ትላለች። ተሻለ ተጥርስ ባል ያይ ትላለች። አባቴ ግን ጥርስ ድሮ እንደዚህ ነበር። በጣም ካርቲካው እየነገርኩሽ ጌታን እኔ እኮ አላውቀውም ጥርስ ለዛ ነው የመጀመሪያ አካሌ በቀጥ ይላል። በጣም ገና ነው እንዴ? ወይ ሽማግሌ እንዴ? ጃኒን ይዘው ገና ወጣት ነው የሚሆኑት። የጃኒ አባት ነው። እኔ ላይ መስል አንመሳሰልም። በማርያም በእውነት የፊታችሁ ቅርጽ አፍንጫችሁ እንዴ ጣታችሁ ራስ አንድ ነው። አንቺ ወይኔ አይገርማል። እርዝመት የጣታችሁ በጣም እኔ አባቴ ነው መስለው። አይገርምም? አዎ ሁለቱ እንትን ያሉት ያ እኔ በማርያም ሌላ ሰው እየመሰልከኝ ነው። ለአመታት ያላየሁትን ጥርስ በጣም ተቀየርክብኝ። ቀይረውኝ ይሆንን ቀይረውኝ እያነገርኩ ማርያምን ይመስላል። እኔ በዚህ ነው ያወቅኩት በጭንቅላታችን ጭንቅላታችን ራሱ እንመሳሰላለን። ደስ ይላል በጣም። ከአባት ጋር ግን እንደዚህ መሆን ደስ ሲል ታድጌ በጣም እንደፈለግን ነው የምንሆነው። እኔና ዳድ ከፈለግን እንደዚህ ነው ያላዳልጅ እናግባለን። ይወለዳል ቆንጆ ይወለዳል ሸጋ ወደራታ እንጂ ከሱ የሚጠጋ ወደራታ እንጂ ከሱ የሚጠጋ ሸጋ ሞቶ ተርፎ ባንታሮ ኮምበሻ ለኔ እሱ ብቻ ነው የሰው መጨረሻ ለኔ እሱ ብቻ ነው የሰው መጨረሻ